ገንዘብ ደስታ ላይ ገዛ ድህነት የሚገዛው አንድ ነገር ከነገርከኝ ገንዘብ ወደዴን አቆማለሁ። ዛሬ የተላታላላችሁ ቢኒያም ወንዶች ላይ ሴቶች የፀጉር ማሰልጠኛ ተቋም ቢኒያም የወንዶችና የሴቶች የፀጉር ማሰልጠኛ ተቋም እዚህ ለመማር ስትመጡ የምታገኟቸው አገልግሎቶች የሴቶች የፀጉር ስልጠና፣ የሴቶች የጥፍር ስልጠና፣ የአይላሽ ስልጠና፣ የሜካፕ ስልጠና፣ የፎን ቁርጥ ቀለም ስልጠና፣ የሹሩባ ቪአይፒ ስልጠና፣ የሂና ስልጠና፣ በወንዶች ደግሞ የስፔሻልና በኖርማል ክላስ እያስተማርን አስመርቀን በሀገር ውስጥና በውጪ ስራ እናስቀጥራለን። እርሶስ ምን ይጠብቃሉ? ቢኒያም የወንዶችና የሴቶች የውበት ማሰልጠኛ ተቋም መታችሁ ተመራችሁ ተመርቃችሁ እውቅና ካለው ሰርቲፊኬት ጋር ስራ መስራት መቀጠር ትችላላችሁ። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ቢኒያም የወንዶችና የሴቶች የፀጉር ማሰልጠኛ ተቋም። ቲዮሪ እና በተለይ ሴቶች ስማቸው ትንሽ ከበድ ይላል። የወንዶችስ ፓኬጃቸው ብዙ አይደለም። ፍሬዝ ኖርማል፣ እነዚህ ሎ ፍሬድ ምናምን የሚባሉ ደግሞ አዲስ የመጡ ስሞች አሉ። እነሱን ያሳያችኋል። ኦሬዲ ብዙም የሚከብድ አይደለም የወንዶች። የሴቶች ግን ስማቸው ትንሽ ከባድ ነው። የአይላይሽ ራሱ A1 by 1 3 by 1 half by 1 ምናምን የሚባል ነገር አለ። ብዙ ነገሮች አሉ። ግን ስልጠና ሲባል 100% ሙሉ በሙሉ ሰልጥኖ መሄድ መንገዱን ማየት ነው። አሁን እሷ እንዳለችው መንገዱን ያስይዙሃል፣ ከዛ ተጨርሰዋል አይነት ነገር ነው በባህሪ። ግን ደግሞ ትንሽ መንገድ ብቻ ማየት የለብንም፣ ቢያንስ ከግማሽ ድረስ መሄድ አለብን ግድ። ስለዚህ በዚህ ልክ እንትን ለማለት ደግሞ እናንተ ዲፌንስ ማድረግ መቻል አለባችሁ። ይሄን ነገር ብላችሁ መጠየቅ አለባችሁ። ይሄን ነገር አሳዩ፣ ይሄን ነገር እያወቁ ነው አይደለም፣ እኔ አሁን ይሄን ነገር አላውቅም ማለት አለብሽ እንጂ እንደምታውቂው አክት እያስመሰልሽ ባለፍሽ ቁጥር ራስሽ እየጎዳሽ ነው የምትሄጂው። ወንዶችም ሴቶችም እንደዛው። ጄል አለቀ ጥፍር የለም ምናምን ተብሎ አታውቁም ማለት ነገር ከግር ነው የሚገባው። ምክንያቱም እናንተ ትራንስፖርት ሃይ ኮስት አድርጋችሁ መጥታችሁ ይሄ ማቴሪያል የለም ተብላችሁ ልትመለሱ አይፈለግም። በተአምር የፈለገውም ሃይ ኮስት ይሁን የፈለገውም ይሁን በፈለገው ዋጋ ተገዝቶ ይመጣል እንጂ እናንተ እቃ የለም ተብላችሁ መመሪያ የለም ተብላችሁ ልትመለሱ አይፈለግም። እስካሁን እንደዛ እያደረግን ግን ምናልባት እኛ ያላየነው ያልተመለከትነው ችግር ካለ አሁን ልካችን እንደገለጽሽ ያልተመለከትነው ችግር ካለ ታሳስቡ ነው። ስቶቭ እንደውም ሰሪ ቤትም አለ እኮ የሚገርምሽ ችላ ቢሆን እዚህ ጋር ማምጣት እንችላለን። ዩቲዩብ ላይ አለ ሁሉም ነገር አለ። ግን ትምህርት ቤት የምትገባ ወይ ነው ትምህርት ወይ ነው የሆነ መንገድ ነው የምታየው። እና አሁን ለምሳሌ ይሄ ፍላወር እና የውስጥ ምናምን የሆነ የራሱ ትምህርት አለ። አሁን እኔ ዝም ብለው እንደዚህ አድርጌ ማለት ሳይሆን ያንን መንገድ ቢያሳዩን የሆነ የመቻል እንትን አለ። ስለዚህ የመጀመሪያ ቀን የገባው ጊዜ ስላጠቃለል ሰላም ስታሳየኝ ነበር። ወደ ሄጄ ነው የተቀለልኩት። ምክንያቱም እንትኑን ያሳየች በቃ እኔ እንዴት እንደማደርገው ነገር ስለሆነ ያሳየች ያንን ነገር ሚያስች ያለው ሁሉንም ትምህርት እንደዚህ ቢያሳዩ የሆነ ቶሎ የማያዝ እንትን ይኖረናል። ግን እዚህ ጋር አንድ ነገር ልበላችሁ። እናንተ መምህሮቻችሁ ሆን ይሄን ነገር አሳዩ፣ ይሄን እያወቅ ነው አይደለም፣ ይሄ እየገባኝ አይደለም ብላችሁ ጠይቁ። እሺ በመጠየቅ ነው መልስ የሚገኝ። ካልጠየቃችሁ አይመለስላችሁ፣ አይሰጣችሁ። ስለዚህ ይሄን ብቻ ብዙ ጊዜ አሁን ትኩረት የሚፈልግ ትምህርት አለ አይደል? የሆነ ነገር ቶሎ ትችያለሽ፣ የሆነ ነገር ደግሞ ያስቸግርሻል። አሁን ሹሩባ ወይ ማስገባት በጣም ያስቸግርሽ ከሆነ እንዴት ላስገባው እስኪ አብረሽ እጄን አያይዥኝ እስከ ማለት ድረስ ልትደርሺ ትችያለሽ። ስለዚህ እሱ ሁላ ልታረጊ ትችያለሽ፣ ችግር የለውም እና መጠየቅም ይኖርባችኋል።